እሺ እኔ መናገር የምፈልገው በፓስፖርት ዙሪያ እና ፌስቡክ ላይ በየቦታ ላይ እየለቀቀ ነው። ፓስፖርቱን እያስቀመጠ እንዳትበሉ። ስለዚህ ይሄ ግለሰብ በህግ እንዲጠየቅ መጀመሪያ እኔ ከፌስቡክ ላይ ይሄን አይቼ እውነት መስሎኝ እኔ ከሀገር ውጪ ነው ያለሁት እና እንዴት ነው ፓስፖርት ማውጣት ፈልጌ ነው ብዬ ጠየቁ። ይቻላል አለ። እኔ ከሀገር ውጪ ሆኜ እንዴት ታደርስልኛለህ ብዬ ጠየቁ። ችግር የለውም ሁሉም ፓስፖርት ከዚህ ነው የሚወጣው፣ የሚያደርሱልሽ አሉ፣ ራስሽ እመኒ ብሎኝ እንደውም ደንበኛ ታመጭልኛለሽ ብሎ አስመስሎ አስጀመረ። እሺ ብዬ ፎቶና ጉርድ ፎቶ ላክልኝ አለ። እውነት መስሎኝ ጉርድ ፎቶና ኮፊ ላኩለት እና እኔ በላኩበት ኮፊ ላይ ጉርድ ፎቶን ቻፋ አስመትቶ ይኸው ፓስፖርት ወጥቶልሻል፣ ሙሉ ክፍያ ካላክሽ አይወጣልሽም፣ ስለዚህ ሙሉ ክፍያ ላክልኝ አለ። መጀመሪያ እኛ የተስማማነው ግማሹን ላኪና ፓስፖርት እጅሽ ላይ ሲገባ ትከፍያለሽ ሙሉ ክፍያ ብሎኝ እሺ ብዬ ጀመርኩ። እውነት መስሎኝ እና በዚህ ላይ ደግሞ ዛቻ፣ ሁሉም ነገር እጄ ላይ ነው ያለውት፣ ሁሉም ነገር ያለው እጄ ላይ ነው፣ ያንቺ ፕሮሰስ አይደለም አሳይሻለሁ ብሎ ዛቻ መዛቱ። ይሄ ሰውየው በህግ እንዲጠየቅ እባካችሁ እንዳትበሉ። ይኸው 10,000 15 ብር ተበልቻለሁ እኔ። እሱንም ሙሉ ክፍያ ብላክ ይኸው ተበልቼ ነበር።